ይሄን ነገር አስፈልጉኝ እስኪ ምን ነገር የሚያስፈልግ السلام عليكم ورحمة الله وبركاته. ጥሩ ቅድም የያዛችሁት እዚያ ያላችሁ ወንድሞቼ ወጣትነታችሁን ተጽዕኖ ፈጣሪነታችሁን ለመስጅዳችሁ እየተጠቀማችሁ ያላችሁ የምታስቀኑ ወንድሞች ናቸው። አላቸው ናቸው ወጣቶች እንደዚህ ሲሆኑ በጣም ነው የሚያስቀና። አላህ ይጠብቃችሁ። ቅድም የያዛችሁት ተሽቀዳሉ ሳሪው وسارعوا إلى مغفرة من ربكم وجنة أرضها السماوات والأرض أعدت للمتقين الذين ينفقون في السراء والضراء والكاظمين الغيظ والعافين عن الناس والله يحب المحسنين والذين إذا فعلوا فاحشة أو ظلموا أنفسهم ذكروا الله فاستغفروا لذنوبهم ومن يغفر الذنوب إلا الله ولم يصروا على ما فعلوا وهم يعلمون أولئك جزاؤهم مغفرة من ربهم وجنات تجري من تحتها الأنهار خالدين فيها ونعم أجر العاملين قد خلت من قبلكم سنن فسيروا في الأرض فانظروا كيف كان عاقبة المكذبين هذا بيان للناس وهدى وموعظة للمتقين ولا تهنوا ولا تحزنوا وأنتم الأعلون إن كنتم مؤمنين صدق الله العظيم. الحمد لله رب العالمين. كنت جنايا أنا منكم وأنتم مني أهل ولو وأهل دسي وما أدراك ما ولو وما أدراك ما دسي ትልቅ ጥበብ የፈለቀበት ትልቅ ኑር የበራበት ትልቅ አገር ትልቅ ህዝብ ነው። በተለይ ደግሞ አረብገና መስጅድ ታሪካዊ መስጅድ ነው። ይህ መስጅድ ለኢትዮጵያውያን ሙስሊሞች ብርሃን የፈነጠቀ ጮራ የሆነ የኑር ቦታ ነው። ከዚህ የወጡ መሻይኾች ከዚህ የወጡ ሰዎች የዚህን አገር ፍቅፋ ተብረው ጠጥተው ተርክተው ያደጉ ወጣቶች በሄዱበት ሁሉ ኃይል እየዘሩ በሄዱበት ሁሉ ብርሃን እየሰጡ የኖሩበት ተጨባጭ ነው ያለውና የኢትዮጵያን ሙስሊም አጠቃላይ መድዩም ነው የዚህ ቦታ የዚህ ማዕከል የዚህ መስጅድ ሀቅ አለበትና ሊረባረብ ይገባል። የወሎ ሙስሊም ብቻ ሳይሆን የኢትዮጵያ ሙስሊም እዚህ ቦታ ላይ መረባረብ አለበት። ይህ ቦታ ትልልቆች ያረፉበት ያለፉበት የነቢያት ወራሾች የሆኑ መሻይኾች ያረፉበት ቦታ አንድነታቸውን ጠብቀው እየተመካከሩ ህዝቡ ከመሻይኹ ጋር መሻይኹ ከህዝቡ ጋር አንድነት ፈጥሮ ታሪክ የተሰራበት ቦታ ነው። ፈቀዲሙ ረሕመቱላሂ ዐለይሂ ከሼኽ አሕመድ ኢብራሂም ጀምሮ ከአባባ ሸሃደም አሁንም ያሉን ደግሞ ብርቅዬ መሻይኾችና ዑለሞች የትም ቦታ ቢሄዱ በስስት ማህበረሰቡን ሊይዛቸው የሚችሉ የሚያሳሱ መሪነታቸው የሚያሳሳ ትልልቅ መሻይኾች አባባ ሼኽ ሐሰን ሐቢብን ሼኽ ዑመር ያሉበት ቦታ ነው። እነዚህ ሰዎች በሀያት እያሉ እናንተ በእነሱ ወረዳ እየሰማችሁ በእነሱ ምክር እየሰማችሁ በእነሱ ዱዓ እየተደረገላችሁ መኖራችሁ ሐቂቀተን የወሎ ሰዎች ታስቀናላችሁ። የዚህ መስጊድ ዘማዎች ታስቀናላችሁ። ይሄ የአላህ ሱብሓነሁ ወተዓላ ፈድል ነው በእናንተ ላይ የዋለው በእኛ በወሎዎች ላይ የዋለው መሻይኾች የሚፈክሩበት ትልቅ ቦታ ነው። ይሄ መስጊድ ረምዝ ለኢትዮጵያውያን ሙስሊሞች አጠቃላይ ምልክት ነው። እነዚህ ብሎ ሳይጨረስ 2 ዓመት 3 ዓመት መቆየት አይን ነው።
ኢንሻአላህ እንጨርሰዋለን። ኢንሻአላህ ትጨርሱታላችሁ። ኢንሻአላህ ያን ይጨረሳል። ዋናው ቀልብ ነው። ዋናው አዚማ አላህ ሱብሓነሁ ወተዓላ የኛን የሚያየው ነው። ቁርጠኝነታችንን ነው። 10 ብር ኑሮ 5ቷን ተሰጠን 7ቷን ተሰጠን። ይችን አዝም ነው የሚያየው። የራሱ የሆነ መላእክት የራሱ የሆኑ እንትኖች አሉት። አላህ ይልካቸዋል። እኛን አዝም ብቻ ነው የሚመግብ። አዝሙ ደግሞ እየታየን ኢንሻአላህ ይሳካል። ኢትዮጵያን ሙስሊሞች ረምዝ ቦታ ያስፈልጋቸዋል። አማር መስጂድ ለኢትዮጵያ ሙስሊሞች ለረጅም ዘመን ረምዝ ምልክት ሆኖ ቆይቷል። አሁን ደግሞ እሱም አልበቃም ተብሎ ሌላ ነጃሽ በነጃሽ እሱም ትልቅ ረምዝ መስጂድ ለመገንባት እንቅስቃሴ ነው ያለው በሀገር አቀፍ ደረጃ። አረብ ገዳ መስጂድ ለወሎ ሙስሊሞች ረምዝ ነው፣ ምልክት ነው። አምሮበት ዘመኑ በጠበቀ መንገድ ውብ ሆኖ የመሻይኾች ቦታ የደረሶች ቦታ ሆኖ መሻይኾች ደስ ብሏቸው የሚገቡበት የሚወጡበት ደረሶች የሚገቡበት የሚወጡበት ሁለገብ የሆነ ማዕከል ሆኖ ማየት የሁላችንን ናፍቆት ነውና አላህ ሱብሓነሁ ወተዓላ ያሳካዋል ኢንሻአላህ። ዛሬ በዚህ ቦታ ላይ ተጋብዤ ስለመጣሁም እንደዚሁም እዚህ ያላችሁ ወጣቶችም ከዛም ከውጭም ከዚህም የመጣችሁ ይህንን እያስተባበራችሁ ያላችሁ መስጂዱ ኮሚቴዎች፣ የመጅሊስ አመራሮች፣ ታዋቂ ሰዎች ወንድሜ ሁሴን አህመድንም ጨምሮ አላህ ያክብረው። እዚህ ቦታ ላይ ስለተገኛችሁና ስለተገናኘን ደስ ብሎኛል። ከዚህ በላይ ሰዓት